ፈተወሲብ ማለት አንድ ወንድ በግንኙነት ህይወት ላይ ወይ ፍላጎት ወይ ችሎታ ሲያጣ ለግንኙነት ፍላጎት ማጣት ራሱን የቻለ ስንፈተ ወሲብ ነው። አንድ ወንድ በሳምንት 3 የግንኙነት ፍላጎቱ ከፍ ይላል ነው እሱ እሺ ኤክሰስ ሊሆን ይችላል፣ ግን የሆነ አይነት የግንኙነት ፍላጎት ሊኖረው ይገባል። አንድ ወንድ እሱን ሲያጣ በራሱ እንትን ነው። ግን ፍላጎቱ ያለ ደግሞ ችሎታ የሚያጣበት ጊዜ አለ ማለት ነው። ስለዚህ አንድ ወንድ ችሎታ አለው ብለን የምንልበት አይነት ታይፕ ኦፍ እንትን አለ። አንድ ወንድ ለግንኙነት የሚያነሳሳውን ነገር ካየም ወይም በሆነ ወይ ከተነካ በኋላ ብልቱ መቆም መቻል አለበት። ብዙ ወንዶች እንትን የሚያደርጉት ምንድነው ቶሎ መቆም አለበት ብለው እንትን የሚያደርጉበት ነው። ቶሎ መቆም ሳይሆን ፌዝ አለው። ፌዝ እንትን ቢያደርግበት ጊዜ ብልቱ ዝግጁ መሆን አለበት። ከተወሰነ እንትን አድርጎ ዊክ ሆኖ ኢሬክሽኑ ዝግጁነቱ እየጠነከረ ይመጣል ማለት ነው። ያ ለግንኙነት ያነሳሳው ነገር መቀጠል አለበት ጥንካሬ እንዲያገኝ ማለት ነው። ከዛ በኋላ ወደ ሴት ልጅ ብልት ውስጥ መግባት መቻል አለበት። ከዛ በኋላ ከ5 እስከ 7 ደቂቃ ሪሰርቾች እንዳስቀመጡት ቆይቶ መጨረስ አለበት ነው። ጤናማ የሚባለው እሱ ነው። ከዛስ ተደጋጋሚ ዙር ግንኙነት ማድረግ በጣም ኮመን ነው አንድ ወንድ ላይ። ኦኬ የመጀመሪያ ዙር ግንኙነት ላይ ቶሎ ይጨርሳል አንድ ወንድ። በጣም ቬሪ ኮመን የሆኑ ነገሮች ናቸው። ቢካዝ ስቴብል የነበረው ዶፓሚን እየተለቀቀ ነው ያለው፣ ሆርሞኖች ባላንስ አልተደረጉም ገና ምናምን ነገር። ስለዚህ ቶሎ ነው የሚጨርሰው ማለት ነው። ስለዚህ የመጀመሪያ ዙሩ ቶሎ ይጨርሳል። ከዛ በእድሜው አንጻር የተወሰነ ደቂቃ ይቆይና ለሁለተኛ ዙር ዝግጁ ይሆናል። የሁለተኛ ዙር ዝግጁ ከሆነ በኋላ ደግሞ ሴም ሳይክል ጥንካሬ ያገኝና ከዛ የተወሰነ ደቂቃ ጠብቆ እንትን ያደርጋል ማለት ነው። ስለዚህ ኤኒ ታይፕ ኦፍ እዚህ ጋር የተቋረጠ ወይም ይህን ነገር ማያሟላ ነገር ስንፈተ ወሲብ ይሆናል። ስለዚህ አንድ ወንድ ብልቱ ማይዘጋጅ ከሆነ ወይም ዝግጁ ከሆነ በኋላ ወደ ሴት ልጅ ብልት ውስጥ ለመግባት ያክል ጥንካሬ የሚያጣ ከሆነ ወይም ሰዓቱን ሳይጠብቅ የሚጨርስ ከሆነ that means ከ3 ደቂቃ በታች የሚጨርስ ከሆነ ወይም ደግሞ በጣም ዘግይቶ የሚቆይ ከሆነ that means 25 ደቂቃና ከዛ በላይ ወይም ጭራሽ እርካታ ደረጃ የማይደርስ ከሆነ እነዛ ከኖርማሉ የወጡ ነገሮች ናቸው። ስለዚህ የብልት ዝግጁነት ማጣት፣ ቶሎ መጨረስ፣ ዘግይቶ መጨረስ፣ ለሁለተኛ ዙር ዝግጁነት ማጣት ብለን እንመድባቸዋለን ማለት ነው። ከኖርማሉ የወጣ ነገር ማለት ነው። ለምዶ ታዲያ ብዙ ሰው ግን 30 ደቂቃ 1 ሰዓት 2 ሰዓት መቆየት that's not normal by the way በጣም አሁን አንተ ያልሽው ከ3 ደቂቃ እስከ 7 ደቂቃ I think ለብዙ ሰው ኖርማሉ ነው። ግን እሱ በጣም እንደማይረባ ነው የሚቆጠረው ዓለም ላይ ባለው ሶሻል ሚዲያ ላይ ምናምን በሚሰማው so what is the science say like ምክንያቱም አሁን እንደውም ሰው ይፈልጋል ተብሎ የሚታሰበው ወይም ሴቶች ይፈልጋሉ ተብሎ የሚታሰበው እንደውም አናህልዚ ነው ውስጥ ነው ቶሎ የማይጨርስ ነው መሆን ያለበት ማለት ነው። ያን ያመጣው ምንድነው ፖርኖግራፊ ምናምን ነው ወይስ no actually ሳይንሱ የሚለው delayed ejaculation ወይም ዘግይቶ መጨረስ የሚባለው 25 ደቂቃ ነው በቁጥር እንትን የሚያደርጉት። ግን ሪሰርቸሮችም እዛ ላይ አልተስማሙም። so if አንድ ወንድ ሳይኮሎጂካሊ በጣም ዘግይቼ ነው የሚጨርሰው የሚባል ጭንቀት እየፈጠረበት ከሆነ ዘግይቶ መጨረስ ተብሎ መመርመር አለበት ይላሉ አንዳንድ ሪሰርቸሮች ደግሞ ካቶፍ ሰዓት አስቀምጠውለታል 25 ደቂቃ፣ አንዳንድ ሰዎች 30 ደቂቃ ይሉታል። so delayed ejaculation ላይ ታይም አግሪ አላደረጉም። ግን ያ ወንድ ዘግይቼ እየጨረስኩኝ ነው የሚባል አይነት ሳይኮሎጂካል ታይፕ ኦፍ ፍርሃት እየተፈጠረበት ከሆነ ኢንቨስቲጌትም ከዛ ምርመራችሁን አድርጋችሁ ትሪትመንት ጀምሩ ነው የሚለው።